ወይ ገዛኸኝ? ምን ሆነ? ገዝሽ ነው? ምን ሆኖ? ወይ እንዴት ያሳዝናል። የሳምሪ አያት ሞቱ። ተይ እንጂ እኔን አፈር። ሄሎ ወይ ሳምሪዬ ተቋረጥሽ። ወይ እንዴት ያሳዝናል። አይዞሽ በቃ እንግዲህ ሳምሪዬ ምን ይደረጋል እንግዲህ ወደ ፈጣሪያቸው ሄደዋል። አንዴ አይዞሽ ሳምሪዬ በርታ በይ። በስዬን ነው አለ ልታወሪ ፈልገሽ? አልተኛም አለ የማማን ህይወት ታሪክ እንዲጽፍልሽ ፈልገሽ? አልጽፍም። አይ ሄኒ ነው አንተ ሄኖክ ስነ ስርዓት ያዘ ያልኩት ነገር ጻፍ። ሄኖክ ነው እባክሽ እንትን የቤት ስራ ጻፍ ብዬው ትጽፋለህ ሄኖክ ከኔ ጋር እንዳትጣላ በኋላ። እሺ ሳምሪዬ ይጽፍልሻል። አዎ በሲም ይጽፍልሻል። ምን ችግር አለው እንዴ? ወዳጅነታችን ለመቼ ነው? ለዚህ ለሀዘን ካልሆነ የህይወት ታሪካቸውን ልታሳትሙላቸው? ወይ ሳምሪዬ ይቅር በይ። ለካ ቀብር ላይ የህይወት ታሪክ ይነበባል። ረስቼው። እሺ በቃ ይጽፍልሻል። እኔ እነግረዋለሁ። እሺ ምን ሆነሽ ነው ሂሩቴ? ሳትጠይቂኝ ይጽፋል ታያለሽ እንዴ? አረ መጀመሪያ በሞታቸው ዘን እሺ ይዋዘው አልጽፍም። ምን ችግር አለው ብትጽፍላቸው? ምን ችግር አለው? ምንድነው የምጽፍላቸው? የህይወት ታሪካቸው ያታውቃቸዋለሁ። መረጃ ልክልሃለሁ ብለሃል። ምን መረጃ አላቸው እሳቸው? ምን ታሪክ አላቸውና ነው? ተወለዱ፣ ቡናቸውን ሲያንቃርሩ ኖሩ ሞቱ። ኧረ በእናትህ በስንቱ ዝም በል። ሙት እንደዚህ አይባልም፣ ሰው እንዳይሰማ ይስማ። የቡና ሲኒ እየዘቀዘቁ ነገር ሲፈልጉ ነው የኖሩት። አረ ለመሆኑ ምን ሆነ ነው የሳምሪ አያት ሞቱ ስለ የሳከው? አረ ነው ያልሳኩ። ስቃል አልሳኩም። ለምን ያስቀኛል? ስቃል አልሳኩም።